ሰላምና ጸጋ በያላችሁበት ቅዱሳን ለእናንተ ይሁን። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ለዘላለም ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። ቅዱሳን በዓለም ዳርቻ የምትገኙ እህቶቼ፣ ወንድሞቼ ዛሬ አንድ ባርኮት እባርካችኋለሁ። እግዚአብሔር አምላክ በያላችሁበት በነገር ሁሉ እግዚአብሔር እጁን መለኮታዊ የሆነን ጉብኝት ወደ ሕይወታችሁና ወደ ዘመናችሁ ወደ መንገዳችሁ እግዚአብሔር እጁን እንዲልክላችሁ ጸልያለሁ። የእግዚአብሔር እጅ በአስደናቂና በአስገራሚ ሁኔታ ወደ እናንተ ይመጣል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን ሃሌሉያ፣ ክብር ለኢየሱስ ይሁን። የእግዚአብሔር ቃል መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 ያለው የእግዚአብሔርን ቃል አውጃለሁ። በተለያየ ድካም ውስጥ ነገሮቻችሁ ተበላሽቶባችሁ፣ በር ተዘግቶባችሁ፣ እጃችሁ ላይ የነበረ ነገር ጠፍቶ ደክማችሁ ወድቃችሁ ነገራችሁ ተበተኖ እናም ደግሞ ምርኳችሁ ኮብልለው እናም ደግሞ እግዚአብሔር አምላክ በዚህ ነገር ላይ ወደ እናንተ ዛሬ አስገራሚ የሆነ አስደናቂ የሆነውን ድምፅ፣ አስገራሚና አስደናቂ የሆነውን መልእክት በሕይወታችሁ ላይ፣ በዘመናችሁ ላይ፣ በቤታችሁ ላይ ይህንን የእግዚአብሔርን ቃል አውጃለሁ። መለኮታዊ የሆነው የእግዚአብሔር ጉብኝት በሕይወታችሁ ላይ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር በነገራችሁ ላይ እጁን ይዘረጋል። የእግዚአብሔር እጅ መልካም የሆነች የእግዚአብሔር እጅ፣ የሚታደጋችሁ የእግዚአብሔር እጅ፣ የሚረዳችሁ የእግዚአብሔር እጅ፣ የሚረዳችሁ የእግዚአብሔር እጅ ወደ እናንተ ይመጣል። እግዚአብሔር እጁን በላያችሁ ላይ ይልካል። የእግዚአብሔር እጅ በእናንተ ላይ ይመጣል። ክብር ለኢየሱስ ይሁን። በዚህ መጽሐፍ ላይ አንድ የከበረ እግዚአብሔር ቃል አለ። ከቁጥር 1 ላይ ቃሉ እንደዚህ ነው የሚለው፣ የእግዚአብሔርም እጅ በላይ ላይ ነበር፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣